እንደምን አደራችሁ። ማታ ከመሸ በኋላ ወንድማችን የፍርድ ቤት ገማቾች ቀጠሮ ካለፈው በኋላ ተለቋል እና በዚህ ጉዳይ ላይ ድምጽ ሆናችሁ ሐሳባችሁ የሰጣችሁ ለእውነት የቆማችሁት ሁሉ ለማመስገን እንወዳለን። ሁላችሁንም እግዚአብሔር ይስጥልን። በቀጥታም ይሁን በተዘዋዋሪ ወንድማችን እንዲፈታ ያደረጋችሁ የመንግስት ባለስልጣንም ሆኑ ግለሰቦች ስላደረጋችሁት መልካም ነገር እግዚአብሔር ይክፈላችሁ። እግዚአብሔር ይስጥልን። አሁንም ቢሆን ምን ደረጃ ላይ ምን እንደሚፈጠር አናውቅም። ወደፊት የሚሆኑ ነገሮችም ሊኖሩ ይችላሉ። ለማንኛውም ግን እስካሁን ባለው ነገር ተደብድቦም ተጎድቶም ቢሆን ወደ ቤቱ በመግባቱ እግዚአብሔርን አመስግነናል እና በዚሁ በግራ መንገዴ ሰዎች በህግ የበላይነት እንዳያምኑና ያላቸው እምነት ተሸርሽሮ እንዳያልቅ መንግስት በዚህ ጉዳይ ላይ ትኩረት አድርጎ ቢሰራ ጥሩ ይመስለናል። ሁሉም ሰው በራሱ ፍርድ የሚፈጽም ከሆነና የመሰለውን ነገር የሚያደርግ ከሆነ አገር ወደ ስርዓት አልበኝነት ልትሄድ ትችላለች። በህግ ላይ አመኔታ አጣ ማለት ሰው ሽፍታ ሆነ ማለት ነው። ራሱን ለመከላከል ይመቸኛል ያለውን ነገር ሁሉ ሊያደርግ ስለሚችል ሰው ምናልባት ከመንግስት ቁጥጥር ውጪ የሚሆኑ ነገሮች በግለሰቦች ሊፈጸሙ ስለሚችሉ ይሄ ለመንግስትም የሚበጅ አይደለም። በቡድን ተነስቶ ወይም በደቦ ተነስቶ የሚደረጉት ነገሮች አገራችንም ያጠፋል፣ የአንድነት መስተጋብራችን ይጎዳል። በማንኛውም ነገር ለሀገራችንም ለግለሰቦችም ለዜጎቿም ጠቃሚ ስላልሆነ ቢታሰብበት ጥሩ ነው እላለሁ። ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ። ይሄን ባልነግራችሁ ምናልባት ለምን አልነገርከንም በፊት ተያዘ እንዳልከው ልትሉኝ ትችላላችሁ ብዬ ነው። ሰላም እንዴት ናችሁ? ቅድም ወንድማችን መለቀቁን ገልጬላችሁ ነበረ። አሁን ደግሞ እንደገና ያን ጊዜ አያያዛቸው ልክ ስላልነበረ እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱም ጋር ፖሊሶች መጥተዋል። እንደገናም ደግሞ እሱንም ወደ አዲስ አበባ ፖሊስ ኮሚሽነር ጌቱ ቢሮ እንድትሄድ ተብሎ መልእክት ንገሩት ተብሎ ሄደዋል። ያው ይሄዳል፣ ምክንያቱም በአገር ውስጥ ከኖረ ድረስ ከህግ ውጪ ምንም ሊሆን ስለማይችል የግድ ወደዛም ሄዱ አይቀርም። ግን ይሄ ነገር ያው መንግስት ሆን ብሎ የፍርዱን ሂደት መቀየር ፈልጓል ማለት ነው። ፖለቲካዊ ውሳኔ ለመስጠት ስለፈለገ የበፊት ያለቁ ጉዳዮችን በእነሱ ላይ የሐሰት የወንጀል ምርመራ ክስ በመጀመር ክሱን ለማርዘም በተለያዩ ዩቲዩቦች በተለያዩ ነገሮች በመንግስት ሰለክት የተደረጉ ሰዎች ቀርበው ማብራሪያና የህግ ትንታኔ እየሰጡ ነው። ለአንድ ሰው የአንድ ሰውን መብት ለመንጠቅ መንግስታዊ የሆነ ስራ እየተሰራ እንደሆነ ሁላችሁም ልብ በሉ። ይሄ ነገር ጉዳዩ ከሆነ ሰዎች ከተፋቱ 7-8 አመት ሆኗቸዋል። ፕሮሰስ ላይ ነው የነበሩት። ነገሮቹ ተሸጡ ከተባለ ወይ ደግሞ 12 ወይ 13 አመት ሊሆን ይችላል። እነዛ ያን ጊዜ ይሸጡ የነበሩ ነገሮች ባልና ሚስቶች አብሮ በነበሩ ጊዜ ውክልና ባል ካለው ባልየው ይሸጣል። ምክንያቱም እሱ አንዷን ቦታ ሄዳ መሬት ገዝታ አታውቅም። ምክንያቱም እሱ ሄዶ ይገዛል፣ ገንዘቡ ወደ እሱ አካውንት ይወጣል ይገባል። እና በመጨረሻ እሱን ለማጥቃት ሲፈልጉ መጨረሻ ላይ እነዛ የተሸጡት ነገሮች አናውቅም ብለው ነበረ። ግን ባንክ እንደገባ በእያንዳንዱ ነገር ተረጋግጦ ወጪ የሆነ መሆኑ በራሷ ወጪ እንደሆነ ስለተረጋገጠ ያን እሱን ለመቀማት በፍርድ ቤት አልታሉ እና ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብለው ነው? ሳመልጥ ነው ልብስ የተቀደደው ብለ ፈርም ብለው ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ ዓለም ይስማ። እኔ እያንዳንዱ ነገር የተከሰተውን ነገር እያስተረጎምኩ አውሮፓ ውስጥ ባሉ ለአምነስቲ ኢንተርናሽናል ለተለያዩ የአውሮፓ ህብረት የውጭ ጉዳይ መስሪያ ቤቶች እበትነዋለሁ። እንደምታስቡት አይደለም። ዳንስ ዓለም ያውቃል። ኖቤል ተሸላሚ ጠቅላይ ሚኒስትር ያለበት ሀገር ምን እንደሚደረግ ዓለም እንዲያውቅ፣ ፍርድ በጉልበት እንደሚፈጸም ዓለም እንደሚያውቅ፣ ሰዎች አያያዛቸው እንዴት እንደሚያዙ፣ በብሔራቸው ምክንያት እንዴት እንደሚጠቁ የሆነ ስልጣን ያለው አካል ዘመድ የሆነ ወይም ደግሞ በዛ ጎሳ የሚጠራ ሰው የሆነ ነገር ሲሆን ወይም ደግሞ ሲፈልግ ምን እንደሚደረግ ዓለም እንዲያይ እያንዳንዱ ነገር እየተተረጎመ እየተተነተነ ማስረጃዎቹ በእጄ ስላሉ ሁሉንም አቀርባለሁ። ህዝብ ግን እውነታውን ቢያውቅ ጥሩ ነው። ይሄ በጣም ሴሌክትድ የሆነ ነው። ገና ስዩም ይናገራል፣ ሌሎችም ይናገራሉ፣ ሁሉም ሚዲያዎች ይናገራሉ። የጠቅላይ ሚኒስትሩ እጅ አለበት። ጠበቃው ምን አሉ? ጠቅላይ ሚኒስትሩ እዚህ ላይ ምንም አያገባቸውም፣ የህግ ጉዳይ ነው ምናምን እያሉ እንዲበል ተብለዋል። ምክንያቱም ሰው የተባለውን ነው የሚያምነው ብሎ ነው የሚያስቡት። ይሄን ለሁሉም ሰው ሼር አድርጉልኝ።
እውነት የሚፈልግ ሁሉ ይስማ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዛሬ መልእክቴ እስከዛሬ አስተላልፈው የማላውቀው አዲስ መልእክት ነው። መልእክቴም ደግሞ ለማንኛውም ዜጋ የሚሆን ሳይሆን ለከፍተኛ ባለስልጣኖች፣ ለሚኒስትሮች፣ አገር ለሚመሩ፣ ክልል ለሚመሩ፣ ለክልል አስተዳዳሪዎች እና ለትልልቅ ከፍተኛ ባለስልጣን ለመንግስት ተሿሚዎች ነው መልእክቴ። መልእክቴ እንደ አንድ ኢትዮጵያዊ ሆኜ ነው ማስተላልፈው። የምኖረው ውጭ ሀገር ቢሆንም አሁን ይኸው አየር ስስብ ከኢትዮጵያ ነው ምስብ ነው የሚመስለኝ። ያን ያህል የልብ ትርታዬ ሀገሬ ውስጥ ነው ያለው። ስለዚህ እዛ ውጭ ሀገር ስለሆንኩ ሀገር ቤት ያለው ነገር ምንም አላውቅም ማለት አይደለም። ስለዚህ ከሩቅ ሆኜ የማየውን ነገር ልክ የሆነ ተራራ ላይ ሆናችሁ የሆነ ወደ ቁልቁለት እንደምታዩት ወደ ሀገሬ የማየውን ነገር ነው የምነግራችሁ እና የሀገሬ ህዝብም ጥያቄ ነው ብዬ ማምንበት አንድ ጥያቄ አለ። ሁሉም ዩኒቨርሲቲዎች በሚባል ደረጃ በኢትዮጵያ ያሉ ዩኒቨርሲቲዎች የህግ ፋክልቲያቸውን እንዲዘጉ ነው እኔ ጥሪ እያደረኩ ያለሁት። መንግስት ይህን ህዝብ ለመርዳት ከፈለገ ሁሉም የህግ ፋክልቲዎችን ይዝጋቸውና ከዚህ በኋላ ህግ መማር ይቁም። ለምን ብትሉኝ ህግ መማር ወደ ስልጣኔ ስለሚወስድ ባንሰለጥንና እንደ ድሮ የጋሪዎች ስርዓተ ማህበር ብንኖር ይሻለናል። ትንሽ ላብራራው። አንድ ሰው የህግ ትምህርት ቤት ገብቶ 5 ዓመት ይማራል እንበል። ህግ ተመርቆ ይወጣል። ከወጣ በኋላ ዳኛ፣ አቃቤ ህግ የሆነ ቦታ የህግ ጉዳዮች ምናምን ኃላፊ ይሆናል፣ ወይ ደግሞ ጠበቃ ይሆናል፣ የሆነ ነገር ይሆናል። ህግ ነክ ነገር ያደርጋል፣ ወይም ደግሞ በሆነ ኤንጂኦስ በሆነ እንትን ውስጥ ይሰራል እና የተማረውን ነገር ተግባራዊ ለማድረግ ነው። ስለዚህ ይሄ ሁሉ ተምሮ ህግ ማይሰራ ከሆነ ሰውየው ለምን ጊዜውን ያቃጥላል? ከእንደገናስ ደግሞ ለፍርድ ቤት፣ ለአቃቤ ህግ፣ ለምናምን ተብሎ የሚመደቡ ባጀቶች ለምን ሀገር ያራቁታሉ? አሁንም ትንሽ ላብራራው መሰለኝ። ለምሳሌ የሆነ ጉዳይ ፍርድ ቤት ይሄድና 7 ዓመት 6 ዓመት ሰው ተከራክሮ፣ የፍርድ ቤት ክርክር ማለት ቀላል እንዳይመስላችሁ። አንድ ሰው 7 ዓመት ተከራከረ ማለት ውትድርና ቢሄድ ይሻለዋል። ውትድርና ከሄደ ወይ ይሞታል ወይ ይድናል። 7 ዓመት ሙሉ ፍርድ ቤት መሄድ ግን 7 ዓመት ሙሉ ፍርድ ቤት ዳኛ ፊት መቆም ማለት ከባድ ችግር ነው። እኛ ሀገር ዳኛው አቋቋምህን፣ አቀማመጥህን፣ አነጋገርህን ሁሉ አቃቂር እያወጣ ሊያስር ይችላል። አንድ ቀን የፍርድ ቤት ቀጠሮ በሆነ ምክንያት ከቀረ ታስረህ ነው የምትቀርበው። እንደውም ፖሊሶቹ ከለገሙብህ ነው እንደገና እሱን ፍለጋ ከምንሄድ እስከሚቀጥለው ቀጠሮ ፍርድ እስር ቤት ይቀመጥ ሊሉ ይችላሉ። ስለዚህ ቀላል አይደለም መሟገት። አንድ ሰው ፍትህ ፍለጋ 7 ዓመት 8 ዓመት ፍርድ ቤት ከተመላለሰ በኋላ ፍርድ ቤት መመላለስ ቀልድ አይደለም። ቢሮክራሲውን አስቡት። ገንዘብ የሚቀበለውን ገንዘብ ይሰጣል። ሻይ ቡና በለኝ የሚለው ተለማመጡኝ የሚለው ስገዱልኝ ለሚለው ሰግዳል። ሁሉ ነገር ያደርጋል በዛች 7 ዓመት ውስጥ። ሁሉ ቀን በጀርባው ይሄ ጉዳይ ከተረታው ምን ሆናለሁ? ለምሳሌ አንድ ሰው 1 ሚሊዮን ብር በሚያወጣ ነገር ክርክር ጀምሮ ከሆነ እስከሚያሸንፍ 3 ሚሊዮን ያወጣል። ስለዚህ ምንም በቃ ኪሳራ ነው። እንደዛም ሆኖ ሲያሸንፍ ክርክር ውሳኔ ሲያገኝ የሆነ ኃይል ይነሳና ውሳኔውን የሚቀለብስ እርምጃ ይወስዳል። ወይ በሶሻል ሚዲያ ሊሆን ይችላል፣ በማስ ሚዲያ ሊሆን ይችላል። የሆነ ግሩፕ ይነሳና የዛ ግሩፕ አባል ነኝ የሚል ያጮኸዋል፣ ይቀባበለዋል። የመንግስት ባለስልጣኖች እጃቸውን ያስገባሉ። ከዛ በፍርዱም ላይ አስገብተዋል። እንደዛው ነው። ቀጥኖ የተፈረደ ፍርድ ነው። በየቦታው ላይ እጃቸውን ስለሚያስገቡ ስለምታስገቡ ስለናንተ ስለሆነ ማወራው ቀጥኖ በቃ ወፍራም የነበረው መብት ቀጥኖ ሲባጎ ሆኖ ይወሰናል። ከተወሰነ በኋላ ደግሞ ያንን ለመቀማት ሌላ እጃችሁን ታስገባላችሁ። የምታንቀሳቅሷቸው የማይታዩ ሰዎች አሉ። እነዛ የማይታዩ ሰዎች የመንግስት ደጋፊ ነን በሚል ካርድ የሚጫወቱ፣ ሶሻል ሚዲያ የሚያስተዳድሩ፣ ዩቲዩብ የሚያስተዳድሩ፣ ከነሱ ጀርባ ደግሞ ያሉ የሚፈሩ ደግሞ አሉ። በወጣቶች በምናምን የተደራጁ እነዛ በአንድ ቀን ይዘምቱበታል። ኒውትራል የነበሩት ደግሞ ወደዚህ ይሄን ነገር ካላስተላለፉ ዘመቻ ይከፈትባቸዋል። ስለዚህ ይፈሩና እነሱም ተባባሪ ይሆናሉ። ስለዚህ ህግ ለምን ይማራል ሰው? ህግስ ለምን ምን ያደርጋል? ፍርድ ቤት ምን ያደርጋል? ፍርድ ቤት እኮ የስልጣኔ ምልክት ነው አይደል እንዴ? ህግ በመሰረቱ አንድ ሰው ወንጀል ማይፈጽመው ስለሚቀጣ ብቻ አይደለም። ስልጡን ስለሆነ ነው ሰው ወንጀል ማይፈጽመው። መብቱና ግዴታውን የሚያቅሰው ወንጀል አይፈጽመው። የሰው መብት አይረካማ። የህግ ምንድነው? የህግ ዋናው ልዕልናው ምንድነው? ክብር ነው። የሰው ክብር ነው። የሰው ልጅን መብት ማክበር፣ ሰብአዊ መብት። ሰው በሰብአዊ መብት የሚጠቃ ከሆነ፣ ሰው ባልሰራው ወንጀል የሚታሰር የሚገረፍ ከሆነ፣ እርቃኑን ሜዳ ላይ አደባባይ ላይ እየታሰረ የሚታይ ከሆነ ህግ ምን ያደርጋል? ስለዚህ ህግ ፋክልቲውን ዝጉልን። እንደዚህ ምላችሁ
ኢትዮጵያን ስለማታውቁት እኮ ነው እናንተ። ያኔ እናንተ የነበራችሁ ጊዜ ያለው ኢትዮጵያ አይደለም አሁን ያለው። ያኔ እናንተ ስልጣን ላይ ሳትወጡ የነበረችው ኢትዮጵያ አይደለችም ያለችው። እናንተ አታዩማ። ለምን መሰላችሁ አታዩት? ስትሄዱ በአጃቢ ነው። እናንተ ጋር የሚመጡ ሰዎች የሆነ ነገር የሚፈልጉ ናቸው። ከናንተ የሆነ ነገር ስለሚፈልጉ ዋሽቷችሁ ነው የሚሄዱት። በመሰረቱ ባለስልጣን የሚጠጋ ሰው ሁሉ ውሸታም ነው። እኔ ከሚኒስተር ጋር ምን የሚያጣብቀኝ ምን ምክንያት አለኝ? መብቴን በስርዓት ማገኝ ከሆነ ለምንድን ነው የምሄደው ሚኒስተር ጋር? ስለዚህ ህገወጥ ነገር ከፈለኩ ብቻ ነው ባለስልጣን የምጠጋው። እነዚህ ዙሪያቸው ያሉ ሰዎች ህገወጥ ሰዎች ስለሆኑ ሀብታም ሊሆን ይችላል፣ ግብር እንዲቀነስለት ይሆናል፣ የሆነ ባለስልጣን ጫና እንዳያደርግበት ይሆናል ሀብታም የሚመጣው፣ ወይ ጨረታ እንዲፈቀድለት ሊሆን ይችላል። ሌላ ሰው ደግሞ ከሆነ ከናንተ በመጠጋት ግቦ አቀባብላለሁ ብሎ ለመጠቀም ሊሆን ይችላል። የሆነ ሰው ደግሞ ዘመዱ ነው ተብሎ እንዲከበር ሊሆን ይችላል እንጂ ፌር የሆነ ነገር የሚፈልግ ሰው ባለስልጣን አይጠጋም። በቃ በራሱ ተማመናል፣ ስራውን ነው የሚያደርገው። እና እናንተ ጋር መጥቶ ሰዎች የሚነግሯችሁ የምታደርጉት ነገር በጣም ምርጥ እንደሆነ ነው የሚነግሯችሁ። ሐሴት ታደርጋላችሁ። አጃቢዎቻችሁ የሚነግሯችሁ ምርጥ አመራር እንዳላችሁ ነው የሚነግሯችሁ። እነሱ ማየውማ ከእናንተ ጋር ነው የሚውሉት። መኪና ሾፌሮቻችሁም በል እናንተ ቤት የሚመጡት አበልጆቻችሁ ስልጣን ስታገኙ የተለየ አበልጅ ነው እኮ የሚመጣው አይደል? በእናንተ ደረጃ የሆነ እነዛ የሚነግሯችሁ እውነት አይደለም። ስለዚህ ኢትዮጵያን አታውቋትማ። ልትዝናኑ ከሄዳችሁት 5 ስታር 4 ስታር ሆቴል ነው የምትሄዱት። እዛ የሚመጡት ሰዎች የትክክለኛ የኢትዮጵያን ገጽታ አያሳያችሁም። የገበሬውን አያሳያችሁም። ገጠር ያለውን ህዝብ አያሳያችሁም። የከተማ ጉስቁልና ላይ ያለውን ህዝብ አያሳያችሁም። እናንተ ኢትዮጵያን አታውቋትም። ለዚህ ነው ልነግራችሁ የፈለኩት። ከእናንተ የበለጠ ነው ያውቃታለሁ ውጭ ሀገር ተቀምጬ። ለምን ልቤ እዛ ነዋ። ስተነፍስ ልብ ምቴ እዛ ነዋ። ኢትዮጵያ ምን አይነት ነች አሁን? ኢትዮጵያ ውስጥ እኮ በአሁን ሰዓት የሆነ እድል ገጥሞ ያንተ ብሔር ስልጣን ካልያዘ እኮ ሲኦል ነው የሆነችው። ያቺ ምናቃት ኢትዮጵያ ነች። እናንተ ምንም አይደርስባችሁም፣ ባለስልጣን ናችሁ። ከሌላም ብሔር ሆናችሁ ችግር የለውም። እኛ ድሃ ሰዎች ተራ ሰዎች እንዴት ነው የምንኖረው? እኛ ሀገር ውስጥ በእኛ ጫማ ውስጥ ሆናችሁ ለማየት አትችሉም፣ ካልወረዳችሁ ደግሞ እንደገና። እኔ ግን የማየው አሁን እኔ ማየው ኢትዮጵያና እናንተ የምታውቋት ኢትዮጵያ አንድ አይደሉም። እኔ ማያት ኢትዮጵያ የህዝቡ የሚኖረው ኢትዮጵያ ነው። እንደውም የመካከለኛ ህዝቡ ነው እኔ ማቀው። በጣም የዝቅተኛ ሁኔታው ህዝቡ እኔም ይጎለኛል። በደንብ ለዛ ህዝብ አንደበት መሆን አልችልም። ሰው የሆነ ነገር ህግ ይዘጋ ያልኩት ህግ እንደሌለ ካወቅን እኮ ተሽቆጥቁጠን እንገዛለን። ለጎበዝ አለቆች በየአካባቢ የተመደቡ የጎበዝ አለቆች ጉልቤዎች አሉ አይደል? ግብርም ከፍለን እንደ ጭሰኛ ኖራለና እነዛ ሰዎች የተደራጁት በብሔራቸው ሊሆን ይችላል፣ በሃይማኖታቸው ሊሆን ይችላል፣ በሆነ ነገር። ስለዚህ እኛ ፕሮቴክት የሚያደርገን ስለሌለ ከመሞት መሰንበት ስለሚሻል ለነሱ እንገዛለን። እኛ ብዬ ማወራው እንደ ኢትዮጵያ ህዝብ ነው። ፕሊዝ ተረዱኝ። በዚህ ኢትዮጵያን አታውቁትም። ዛሬ እኔ መልእክት ማስተላለፈው ለባለስልጣን ብቻ ነው። ሌሎቻችሁ አትስሙ፣ አይጠቅማችሁ። እገሌ ገሌ ብዬ አልጣራም። ኢትዮጵያን እየመራችሁ ያላችሁ ሰዎች ኢትዮጵያ እቺን ነው የምትመስለው። ኢትዮጵያ በፍትህ አደባባይ ወጥቃለች። በደቦ ነው ሁሉ ነገር የሚደረገው። በቋንቋ በዘር እየተደራጀ ሌላውን አነስተኛ ቁጥር ያለውን ህዝብ እያጠቃ ነው። አሁን እየሰጋን ነው። አነስተኛ የህዝብ ቁጥር ያለን ህዝቦች እየሰጋን ነው ኢትዮጵያ ውስጥ ለመኖር። ስለዚህ በዓለም አቀፍ ህግ በተለያየ መንገድ ልክ አሁን ፓለስቲን ባለፈው ሌላ ቦታ ይስፈሩ እንደተባለው የሚያሰፍረን ሰው ካገኘን እንሄዳለን። ኢትዮጵያ ውስጥ ዋስትና የለንማ። ፍርድ ቤት ሄደን አንረታም። መብት እያለን እውነት እያለን እንታሰራለን፣ እንገረፋለን። ስናጠፋም ከሆነ በጣም ይጋነንብናል። በሰዎችም በህግም በሁሉ ነገር ነው የምንቀጣው፣ በመንግስትም ነው የምንቀጣው። ኢትዮጵያ ምን ትመስላለች? ኢትዮጵያችን ነው የምትመስለው እናንተ ስልጣን ከያዛችሁ በኋላ። ይሄን ነገር ማታውቋትን ሀገር ላሳያችሁ ብዬ ነው። ክብራችሁ እንዳለ ሆኖ ለእናንተ ክብር አለኝ እንደሰው፣ ግን ኢትዮጵያችን ነች። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።